ሰላም ጤና ይስጥልን። ሰላምታችን በያላችሁበት ይድረሳችሁ። ይህ ኮሪደር ጆርናል ነው። ሰላም ጤና ይስጥልን። የተከበራችሁ የኮሪደር ጆርናል ፕሮግራም አድማጭ ተመልካቾቻችን፣ ይህ ኮሪደር ጆርናል የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን የምንቃኘው ስለ አዲስ አበባ ይሆናል። የተከበራችሁ የኮሪደር ጆርናል ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ አዲስ አበባ ከድሮ ምን ትመስላለች፣ አሁንስ ምን ላይ ደርሳለች የሚለውን የሚያስቃኝ ፕሮግራም ነው ይዘንላችሁ የቀረብ ነው። እስኪ በምስል አዲስ አበባ ምን ትመስል ነበር? ከጥንት ከመሰረቱ ስትቋቋም ስትቆረቆር የነበራትን ይዘትና ዛሬ ላይ ያለውን ልዩነት አስተውለን እንመለስ። አዲስ አበባ ብዙ የተነገረላት ብዙ ሊወራላት የሚችል ታሪክ ቢኖራትም ከብዙ ባጭሩ ግን አዲስ አበባን እንድናውቅ የሚያግዘንን መረጃ በኮሪደር ጆርናል ፕሮግራማችን ይዘን ቀርበናል። በታሪክ ወደ ኋላ መለስ ብለን በ1878 እና 1879 ዓመተ ምህረት ላይ አጼ ምኒልክ ከአዲስ አበባ በስተሰሜን ካለ ከፍታ ላይ የምትገኘዋን የእንጦጦን ከተማ ቋሚ መቀመጫቸው አድርገው መርጠው ነበር። አዲሱ የሚኒሊክ መቀመጫ የሆነው ስፍራ ከ13ኛው መቶ ክፍለ ዘመን መጨረሻ ጀምሮ የኢትዮጵያ ነገስታት ይቀመጡበት በነበረው ቀበሌ ውስጥ የሚገኝ በመሆኑና የሸዋው ንጉስ ዋና ከተማውን የነገስታቱ መቀመጫ ወደ ሆነው አገር ማዛወሩ በህዝቡ አይን ግርማ ሞገስ የሚጨምርለት እንደሆነና የኢትዮጵያን የቀድሞ ኃያልነት ለማስመለስ የሚያደርገውን ጥረት በግልጽ የሚያመላክት እንደሆነ ይታወቃል።
ከ1886 ወደ 1887 የዘመን መለወጫ ላይ የንጉሠ ነገሥቱ መቀመጫ እጅግ ቀዝቃዛና አየሩ ተስማሚ ካልሆነው የእንጦጦ ከፍታ ትንሽ ኪሎ ሜትር ወረድ ብሎ ከባህር ጠለል በላይ 2500 ሜትር ከፍታ ላይ ወደሚገኘው ረባዳ ስፍራ ተዘዋወረ። ዋና ከተማዋን ወደዚህ ስፍራ የማዘዋወሩን ሐሳብ ያመነጩት መሰረቱንም ጥለው ስሙንም አዲስ አበባ ብለው የሰየሙት የአጤ ምኒልክ ባለቤት ወይዘሮ እቴጌ ጣይቱ እንደሆነ ይታወቃል። ከእቴጌ ጣይቱ በኋላ ዋናዎቹ መኳንንት ልዑል ራስ መኮንን፣ ንጉስ ሚካኤል፣ ራስ ወልደ ጊዮርጊስ፣ ፊታውራሪ ሀብተ ማርያም፣ ራስ ዳርጌ፣ ራስ ተሰማና ሌሎችም ወደ ተቋቋመችው አዲስ አበባ ወደ ተባለችው መንደር ሁሉም ወርደው ግዛታቸውን አስተዳደራቸውን ማስፋፋት ቀጥለዋል። ገና ከ19ኛው መቶ ክፍለ ዘመን ፍጻሜ ላይ ጀምሮ አዲስ አበባ በኢትዮጵያ እጅግ ትልቁ ከተማና በመንግስት ውስጥም እጅግ የተሟሟቀ የንግድ ማዕከል ሊሆን በቅቷል። በ1910 ላይ አዲስ አበባ 70,000 ቋሚ ነዋሪዎችና ከ30,000 እስከ 50,000 የሚሆን ጊዜያዊ ተቀማጭ ህዝብ ወይም እየገባ እየወጣ ከተማዋ ውስጥ ይንቀሳቀስ የነበረ ህዝብ ይገኝባት ነበር። አዲስ አበባ የመንግስት መናገሻና የሀገሪቷ የፖለቲካ ማዕከል በመሆኗ ኢትዮጵያውያን ለዘመናት ተሰባስበው የኖሩባት ከተማ እንደሆነ ይታወቃል። የመንግስት መስሪያ ቤቶችና ፖሊሲ የሚመሩ ማዕከላት የሚገኙባት ከተማ በመሆኗ በሀገሪቱ ደረጃ ትልቅ ፖለቲካዊ ውሳኔዎች የሚወሰነውም በአዲስ አበባ እንዲሆን አድርጎታል። አዲስ አበባ የአፍሪካ ህብረት መቀመጫና ትልልቅ የአፍሪካ ፖለቲካዊ ውሳኔዎች መወሰኛ ለመሆን የቻለች ከተማ ናት። ይህን ተከትሎ የከተማዋን ፖለቲካዊ ህይወት የሚያሳድግ ከአውሮፓ ከአሜሪካና ከመላው ዓለም የመጡ የኤምባሲ ተቋማትን ያቀፈችና በጣም በርካታ ዲፕሎማቶችን እንዲሁም የውጭ ዜጎችን የያዘች ከተማ ናት። ዓለም አቀፍ የፖለቲካ ማዕከል ከመሆኗ ባሻገር የመንግስት መቀመጫነቷና መናገሻነቷ እንዲሁም በዘመናት በሄደችባቸው የእድገት ጎዳናዎች ከሁሉም የኢትዮጵያ ክፍል የመጡ ኢትዮጵያውያን ሰፍረውባታል። በዚህችው ከተማ ብዙዎች ተድረዋል፣ ወልደው ከብደው ኖረውባታል። የከተማዋ ነዋሪዎች ደግሞ የኢትዮጵያን መልክ በአዲስ አበባ የበለጠ እያደመቁና እያጎሉ ለዘመናት ተጉዘው ዛሬ ላይ ከተማዋ እጅግ በጣም ውብ የሆነ ህብረት እንዲኖራት አስችለዋል። ኢትዮጵያ ምን ትመስላለች ብሎ ለሚጠይቅ ሰው ምላሹ አዲስ አበባን ነው የምትመስለው ካለ እውነትና ትክክለኛ መልስ ነው። አዲስ አበባ ውስጥ የሌለ ሃይማኖት፣ የማይነገር ቋንቋ፣ የማይታይ ባህልና ብሔረሰብ የለም። ይህ ሁሉ መስተጋብር አዲስ አበባን የባህሎች የማንነቶችና የሃይማኖቶች መገለጫ ከተማ እንድትሆን አድርጓታል። ይህ መስተጋብር እየተሻሻለ ለዘመናት ተጉዞ ዛሬ ላይ የፍቅርና የአንድነት ግንኙነት ፈጥሮላታል። እንደ መርካቶ በንግድ የተሰማሩ የከተማ ነዋሪዎች ከመላው ኢትዮጵያ ከሚመጡ ሰዎች ጋር የፈጠሩት የራሱ የሆነ ውብ ቀለም ያለው አካባቢ ነው መርካቶ። ፒያሳ አካባቢ ደግሞ የጥንቱ የአዲስ አበባ መልክ እንደሚስተዋልበት ይነገራል። እንጦጦ አካባቢ ብዛት ያላቸው የሃይማኖት ተቋማት ያሉበት፣ አሁን ደግሞ በአዲስ መልክ የለማው የእንጦጦ ፓርክ የሚገኝበትም አካባቢ ነው። ወደ ቦሌ አካባቢ ደግሞ ዘመናዊነትና ዓለም አቀፋዊነት የተላበሰ አካባቢ ሲሆን እነኚህ ሁሉ በየጊዜው የሚከናወኑ የከተማዋ እድገቶች አዲስ አበባ ኢትዮጵያውያንን እያቀፈች እየጨመረች ከሁሉም አቅጣጫዎች ሁሉንም እያካተተች የባህሎች መግለጫ እንድትሆን አስችሏታል። አዲስ አበባ ከተፈጠረችበት ጊዜ አንስቶ ወደ ከተማዋ የመጡ ብሔር ብሔረሰቦች በመተባበርና በመደጋገፍ በኢትዮጵያ ይመሰላሉ። በገባር ወንዞች የተደራጀን ትልቅ ወንዝ መለየትና መነጣጠል እንደማይቻል ሁሉ አዲስ አበባውያንንም መለያየት አይቻልም። አዲስ አበባ የሁሉም ኢትዮጵያውያን መልክ ናት። ከብሔር ብሔረሰቦች ባህል መዋሃድ ባለፈ እጅግ በረቀቀ መልኩ በፍቅር በጋብቻና በመሳሰሉት ሁኔታዎች የተዋሃዱ ህዝቦች መኖሪያ ከተማ ናት። ገበያ፣ ሆቴል፣ ሆስፒታል፣ ትምህርት ቤት ወዘተ ማንኛውም ሰው ማነህ ከየት ነህ ተብሎ የማይጠየቅባት ከተማ ናት።
በሀገራችን ባለፉት 3 አስርት ዓመታት ያጋጠሙትን የመለያየትና የመራራቅ ዝንባሌ በእንጭጩ ለመቅጨት ሁሉም ብሔር ብሔረሰቦች ከአዲስ አበባ ተመክሮ መውሰድ ይገባቸዋል። በእያንዳንዱ አባወራ ቤት ልጆችና ዘመድ አዝማድ ተዳምረው በርካታ ቁጥር ያለው ሰው የተለያየ እምነት ተከታይና የተለያየ ብሔር ያለው ሰው ይገኝባታል። ሁሉም የአዲስ አበባ ነዋሪ ግን በተለያዩ የበዓላት ቀናት በፍቅር ተጠራርተው አብሮ እየበሉና አብሮ እየጠጡ በሚያስደስት መልኩ በጋራ ያሳልፋሉ። የአዲስ አበባውያን ፍቅራቸው ሁሉንም አይነት የመለያያ ገደቦች ያሸነፈ ነው።